እንዴት ናችሁ? በዚህኛው ቪዲዮ ደግሞ ስለ ሞጁሌሽን እና ዲሞጁሌሽን በዝርዝር እናያለን። የተለያዩ የቴሌኮሙኒኬሽን ቪዲዮዎች እንዲደርሷችሁ ይህን ቻናል ሰብስክራይብ ማድረግ አትርሱ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በዚህ ቪዲዮ የምናያቸው ሞጁሌሽን ኤንድ ዲሞጁሌሽን ምን ማለት እንደሆኑ እናያለን። በዝርዝር ስቴፖችን እንመለከታለን። ሞጁሌሽን ነሰሰሪ አስፈላጊነቱን እናያለን። ሞጁሌሽን ባይኖር ኮሚኒኬሽን ሲስተም እንዴት እንደሚሆን ሞጁሌሽን ኢምፕሩቭ ያደረገልንን ጥቅሙን እናያለን ማለት ነው። ሜይን ኮምፖነንትስ ኦፍ ሞጁሌሽን ሲስተም እናያለን። ዘን አናሎግ ኤንድ ዲጂታል ሞጁሌሽን ታይፓቸውን እናያለን። በመቀጠል how demoduration recovers the original information ከትራንስሚተር ሳይድ ሞጁሌት ተደርጎ ትራንስሚት የተደረገውን ሲግናል ከሬሲቨር ሳይድ ደግሞ እንዴት ሪከቨር ማድረግ እንደሚቻል ኦሪጂናል ሲግናሉን እንዴት ሬሲቨሩ ሪከቨር እንደሚያደርግ ስቴፖችን እናያለን ማለት ነው። ዘን ፋይናሊ ሪል አፕሊኬሽን ኦፍ ሞጁሌሽን ኤንድ ዲሞጁሌሽን ኢን ጂኤስኤም 4G 5G ዋይፋይ ኤንድ ማይክሮዌቭ እንዲሁም ሳተላይት ኮሚኒኬሽን ላይ ያለውን አፕሊኬሽን እናያለን። እንቀጥል። ሶ ሞጁሌሽን ማለት ኦሪጂናል ሜሴጅ ሲግናልን ሎው ፍሪኩዌንሲ የሆነ ሲግናልን ለሎንግ ትራንስሚሽን ምቹ እንዲሆን ሃይ ፍሪኩዌንሲ የሆነ አርቲፊሻል ሲግናል ጋር ሚክስ አድርገን ትራንስሚት የምናደርግበት ፕሮሰስ ነው። it is the process of changing one or more properties of high frequency carrier signal according to the information signal ወይም the message signal ማለት ነው። ዋንስ ሚክስ ካደረግነው በኋላ ሎንግ ትራንስሚሽን ፖሲብል ይሆንልናል ማለት ነው። እዚህ ጋር እንደምትመለከቱት ምስሉ ላይ ሜሴጅ ሲግናሉ በጣም ሎው ፍሪኩዌንሲ ነው፣ ኦሪጂናል ሲግናሉ ወይም ኢንፎርሜሽን ሲግናላችን ማለት ነው። ይሄንን ትራንስሚት እናደርግ ብንል ሎው ፍሪኩዌንሲ ስለሆነ እንዲሁም ሎው ፍሪኩዌንሲ ሚንስ ሃይ ዌቭ ሌንግዝ ነው። በዛ ሃይ ዌቭ ሌንግዝ ልክ አንቴና ዲዛይን ለማድረግ ፕራክቲካል አይሆንም ማለት ነው። ስለዚህ አርቲፊሻል ሲግናል በኦሲሌተር ጀነሬት ይደረግና ሃይ ፍሪኩዌንሲ የሆነውን አርቲፊሻል ሲግናል ከኦሪጂናል ኢንፎርሜሽን ሲግናሉ ጋር ሚክስ አድርገን ትራንስሚት ማድረግ እንችላለን ማለት ነው። ሞጁሌሽን ይሄንን ያስችለናል ማለት ነው። ለምንድን ነው ሞጁሌሽን ያስፈለገው? መግቢያ ላይ እንደነገርኳችሁ ሎንግ ዲስታንስ ኮሚኒኬሽን ፖሲብል እንዲሆን ስሞል አንቴና ሳይዝ ፕራክቲካሊ ስሞል የሆነ አንቴና ሳይዝ ዲዛይን ማድረግ ፖሲብል እንዲሆን ያስችለናል። ቤተር ስፔክትረም ነው፣ ሃይ ፍሪኩዌንሲ ቤተር ባንድዊድዝ ይኖረናል። መልቲፕል ዩዘር ሰፖርት ማድረግ እንድንችል ሪላያብል የሆነ ዋየርለስ ኮሚኒኬሽን እንዲኖረን ያስችለናል ማለት ነው። ሞጁሌሽን ቴክኒክ ዊዛውት ሞጁሌሽን በጣም ቬሪ ሾርት የሆነ ትራንስሚሽን ነው የሚኖረው። አንቴና የሚያስፈልገን ቬሪ ላርጅ የሆነና ፕራክቲካል አይሆንም። ፑር ስፔክትረም ነው፣ ኢንተርፌረንስ ይኖራል። መልቲፕሌክሲንግም ፖሲብል አይሆንም ማለት ነው። ቻናሎችን ኢፌክቲቭሊ ዩቲላይዝ ለማድረግ ዊዛውት ሞጁሌሽን መልቲፕሌክሲንግ ፖሲብል አይደለም ማለት ነው። እዚህ ጋር ምስሉ ላይ እንደምታዩት በተፈጥሮ ስፒች ሲግናል ወይም የሰው ልጅ ድምጽ እስከ 4 ኪሎ ሄርዝ ነው ፍሪኩዌንሲው። እስከ 4 ኪሎ ሄርዝ ነው ፍሪኩዌንሲው። ይሄንን 4 ኪሎ ሄርዝ ደግሞ ዌቭ ሌንግዙን ካልኩሌት ስናደርግለት ዌቭ ሌንግዝ ኢዝ ኢኳል ቱ ስፒድ ኦፍ ላይት ዲቫይድ ባይ ፍሪኩዌንሲ አድርገን ዌቭ ሌንግዙን ስንሰራው የሰው ልጅ ቮይስ በጣም ኢምፕራክቲካል የሆነ እስከ 75000 ሜትር ድረስ ዌቭ ሌንግዝ ይኖረዋል ማለት ነው። ሎው ፍሪኩዌንሲ ሃይ ዌቭ ሌንግዝ ይሆናል። ስለዚህ አንቴና ዲዛይን የሚደረገው ደግሞ ዌቭ ሌንግዝ ፓራሜትርን ኮንሲደር ተደርጎ ስለሆነ ዌቭ ሌንግዙ በጨመረ ቁጥር አንቴና ሳይዙም እየጨመረ ይሄዳል ማለት ነው። ፎር ኤፊሽንት ራዲዬሽን አንቴና ሌንግዙ ዌቭ ሌንግዝ ዲቫይድ ባይ 4 ነው። ዚስ ዌቭ ሌንግዝ ኢንክሪዝ ባደረገ ቁጥር የሚያስፈልገን አንቴና ሳይዝ በጣም እየጨመረ ይሄድና ኢምፕራክቲካል ይሆናል ማለት ነው። ለምሳሌ ስፒድ ኦፍ ላይት ዲቫይድ ባይ 4 ኪሎ ሄርዝ አድርገን 75000 ሜትር አንቴና ሳይዝ እናገኛለን። ይሄን 75000 ሜትር ዌቭ ሌንግዝ ዲቫይድ ባይ 4 አድርገን አንቴና ሌንግዝ ካልኩሌት ስናደርግ ወደ 18850 ሜትር ይሆናል which is impractical ማለት ነው፣ አይታሰብም። ስለዚህ ሞጁሌት አድርገን የሁማን ቮይስን ስፒች ሲግናልን ፍሪኩዌንሲ
በመጨመር ዌቭሌንግዙን ቀንሰን አንቴና ዲዛይን ፖሲብል እንዲሆን እናደርጋለን ማለት ነው። ሶ ዊዝ ሞጁሌሽን ይሄኛው ፕሮሰስ ፖሲብል ይሆንልናል ማለት ነው። ሲግናሉን ሞጁሌት አድርገን 100 ሄርዝ በሆነ ካሪየር ሲግናል ፍሪኩዌንሲ ወይም አርቲፊሻል ሲግናል ሚክስ ብናደርገው ይሄንን ሜሴጅ ሲግናል ዌቭሌንግዙ ይቀንስልናል ወደ 3 ሜትር። ሉክ አት ዚስ ፍሪኩዌንሲው ኢንክሪዝ ሲያደርግ ዌቭሌንግዙ ዚስ ማች ወደ 3 ሜትር ዲክሪዝ ይሆናል ማለት ነው። 3 ሜትር ዲቫይድ ባይ 4 አድርገን አንቴና ሌንግዝ ካልኩሌት ስናደርግ ደግሞ 0.75 ሜትር ድረስ 75 ሴንቲሜትር ፕራክቲካል የሆነ አንቴና ሳይዝ ይሆናል። ዲዛይን ማድረግ ፖሲብል ይሆናል ማለት ነው። ሶ ዊዛውት ሞጁሌሽን ስፒች ሲግናልን ትራንስሚት ማድረግ ዲፊካልት ነው። ዊዝ ሞጁሌሽን ግን ኢትስ ፖሲብል ማለት ነው ቱ ዲዛይን ፕራክቲካል አንቴና ሳይዝ። ሶ ሁለት አይነት ሞጁሌሽን አሉ፣ አናሎግ ሞጁሌሽን ኤንድ ዲጂታል ሞጁሌሽን። አናሎግ ሞጁሌሽን የምንላቸው አምፕሊቱድ ሞጁሌሽን፣ ፍሪኩዌንሲ ሞጁሌሽን፣ ፌዝ ሞጁሌሽን ናቸው። አምፕሊቱድ ሞጁሌሽን ማለት በሜሴጅ ሲግናሉ አምፕሊቱድ መሰረት የካሪየር ሲግናሉን አምፕሊቱድ ኮንትሮል የምናደርግበት ሲስተም ነው። ሜሴጅ ሲግናሉ አምፕሊቱድ ኢንክሪዝ ሲያደርግ የካሪየር ሲግናሉን አምፕሊቱድ ኢንክሪዝ ይሆናል። ሜሴጅ ሲግናሉ አምፕሊቱድ ዲክሪዝ ሲያደርግ ደግሞ አምፕሊቱድ ኦፍ ካሪየር ሲግናል ኦልሶ ዲክሪዝ ይሆናል ማለት ነው። በሜሴጅ ሲግናሉ አምፕሊቱድ መሰረት ካሪየር ሲግናሉን አምፕሊቱድን ኮንትሮል የምናደርግበት ሞጁሌሽን ታይፕ አምፕሊቱድ ሞጁሌሽን ይባላል። ፍሪኩዌንሲ ሞጁሌሽን ሲሆንም ልክ እንደዛው ፍሪኩዌንሲውን ነው ኮንትሮል የምናደርገው በሜሴጅ ሲግናሉ መሰረት ማለት ነው። የሜሴጅ ሲግናሉ ፍሪኩዌንሲ አፕ ኤንድ ዳውን ሲሆን የካሪየር ሲግናሉ ፍሪኩዌንሲው በዛው መሰረት አፕ ኤንድ ዳውን ይሆናል ማለት ነው። ፌዝ ሞጁሌሽን ሲሆንም ልክ እንደዛው ሜሴጅ ሲግናሉ ፍሪኩዌንሲ ሃይ ሲሆን ፌዙ ኮንስታንት ይሆናል። ሜሴጅ ሲግናሉ ፍሪኩዌንሲ ሎ ሲሆን ደግሞ ካሪየር ሲግናል ፌዙ ሽፍት ያደርጋል ማለት ነው። በሜሴጅ ሲግናሉ መሰረት ፌዝ ኦፍ ካሪየር ሲግናል ዌቭ ኮንትሮል ይደረጋል ማለት ነው። ኢን ሾርት ፌዙን ኮንትሮል ስናደርግ ፌዝ ሞጁሌሽን ይባላል። ፍሪኩዌንሲውን ኮንትሮል ስናደርግ ደግሞ ፍሪኩዌንሲ ሞጁሌሽን፣ አምፕሊቱድ ሲሆን አምፕሊቱድ ሞጁሌሽን ይባላል ማለት ነው። ወደ ዲጂታል ሞጁሌሽን ስንሄድ ሜሴጅ ሲግናሉ ዲጂታል ነው የሚሆነው፣ ባይነሪ ዳታ ነው የሚሆነው። በእነዚህ ባይነሪ ዳታ መሰረት ካሪየር ዌቭን ኮንትሮል ማድረግ እንችላለን ማለት ነው። እዚህ ጋር እንደምትመለከቱት አምፕሊቱድ ሽፍቲንግ፣ ፍሪኩዌንሲ ሽፍቲንግ፣ ፌዝ ሽፍቲንግ ኤንድ ኳድሬቸብል አምፕሊቱድ ሞጁሌሽን የሚባሉ አራት አይነት ሞጁሌሽኖች አሉ። አምፕሊቱድ ሲሆን ሜሴጅ ሲግናሉ ባይነሪ ዳታው ዜሮ በሚሆንበት ሰዓት ፍሪኩዌንሲው ዜሮ ይሆናል ማለት ነው። የካሪየር ሲግናሉ አምፕሊቱዱ ዜሮ ይሆናል ማለት ነው። አምፕሊቱድ ሽፍቲንግ ሞጁሌሽን ላይ ፍሪኩዌንሲ ሽፍቲንግ ሲሆን ደግሞ ፍሪኩዌንሲው ለዜሮ ወደቀረበ በጣም ወደ ዜሮ ይቃረብና በጣም ሎው ፍሪኩዌንሲ ይሆናል ዜሮ በሚሆንበት ሰዓት ባይነሪ ዳታው የሜሴጅ ሲግናሉ። ዋን ሲሆን ደግሞ ኮንስታንት ነው፣ ምንም የሚቀየር ነገር የለም ማለት ነው። ፌዝ ሽፍት ኪ ሲሆን ራሱ ዘሴም ፌዙ ሽፍት ያደርጋል ዜሮ በሚሆንበት ሰዓት ማለት ነው። ዋን ተከታታይ ሲሚላር ባይነሪ ቢት ከመጣ ምንም ሽፍት አይኖርም፣ ቼንጅ አይኖርም። ዜሮ በሚሆንበት ሰዓት ግን ሽፍት ያደርጋል ማለት ነው። በኳድሬቸብል አምፕሊቱድ ሞጁሌሽን ጊዜ ደግሞ ቦዝ አምፕሊቱድ ኤንድ ፌዝ ኦፍ the carrier changes according to the data bits ማለት ነው። አለው መልቲፕል ቢት ፐር ሲምቦል ግሩፕ አድርገን ትራንስሚት ማድረግ እንድንችል ያስችለናል ይሄኛው ኳድሬቸብል አምፕሊቱድ ሞጁሌሽን እንኳን ማለት ነው። በዝርዝር እነዚህ ሞጁሌሽን በኤግዛምፕል እናያቸዋለን። ሶ ሳመራይዝ ስናደርገው አምፕሊቱድ ሽፍት ኪንግ ከሆነ ፍሪኩዌንሲ ኮንስታንት ነው፣ ፌዙ ኮንስታንት ነው፣ አምፕሊቱዱ ሽፍት ያደርጋል ማለት ነው። ፍሪኩዌንሲ ሽፍት ኪንግ ከሆነ ደግሞ ፍሪኩዌንሲው ሽፍት ያደርጋል፣ ፌዙ እና አምፕሊቱዱ ኮንስታንት ይሆናሉ ማለት ነው። ቢትስ ፐር ሲምቦል ግሩፕ ማድረግ የምንችላቸውን ቢቶች ወይም ካፓሲቲውን ስናይ ባይነሪ ፌዝ ሽፍት ኪንግ 1 ቢት ነው። ኳድሬቸብል ፌዝ ሽፍት ኪንግ 2 ቢት፣ 16 ኳም የሚባል 4 ቢት ሰፖርት ማድረግ 4 ቢት ግሩፕ እያደረግ
ትራንስሚት ማድረግ የምንችልበት ሃየር ካፓሲቲ አለው የሚያደርግ ሞጁሌሽን ታይፕ ነው። ሶ ኮመን አፕሊኬሽናቸውን ስናይ ሞባይል ኮሚኒኬሽን ላይ ግሎባል ሲስተም ፎር ሞባይል ኮሚኒኬሽን፣ ሎንግ ተርም ኢቮሉሽን 4G ላይ፣ 5G ላይ፣ ዋይፋይ ላይ፣ ሳተላይት ኮሚኒኬሽን ላይ፣ ዲጂታል ቲቪ፣ ማይክሮዌቭ ሊንኮች ላይ፣ ኢንተርኔት ኦፍ ቲንግስ ላይ አፕሊኬብል ነው ማለት ነው ይሄ ሞጁሌሽን ቴክኒክ። ሌላው ኮንሰፕት ከሞጁሌሽን ጋር ተያይዞ የምናየው ኮንስቴሌሽን ነው። ኮንስቴሌሽን ዳያግራም ማለት ግራፊካል ሪፕሬዘንቴሽን ኦፍ ፖሲብል ሲግናል ስቴት ማለት ነው። which means ሲግናሉን ዲጂታል ሞጁሌሽን ስኬም ላይ ኢንፌዝ እና አይ ኤንድ ኪው ፕሌን ኳድሬቸብል ኤንድ ኢንፌዝ ፕሌኖች ላይ ግራፊካሊ ሪፕሬዘንት አድርገን ኢንጂነሪንግ ዲዛይን ላይ አንደርስታንድ የምናደርግበት አንደርስታንዴብል እንዲሆን አድርገን ዲዛይን የምናደርግበት ቴክኒክ ነው ኮንስቴሌሽን ዳያግራም። ሲምቦል ማለት ደግሞ ትራንስሚት ሲግናል ዛት ሪፕሬዘንት ዋን ኦር ሞር ቢት ዱሪንግ አንድ ጊዜ ትራንስሚት በሚሆን ግሩፕ ኦፍ ቢት አንዱ ግሩፕ በአንድ ጊዜ ትራንስሚት የሚሆነው ሲምቦል እንለዋለን። ሲግናል ሬት ደግሞ ስፔሲፊክ ኮምቢኔሽን ኦፍ ካሪየር ሲግናል ነው። አምፕሊቱድ ፌዙን ሰምታይምስ ፍሪኩዌንሲውን ኮምቢኔት ስፔሲፊክ ኮምቢኔሽን ኦፍ ዚስ ሲግናል ካራክተሪስቲክስ is called signal state ማለት ነው within one symbol. each signal state corresponds to one symbol ማለት ነው። I and Q in phase and quadrature plane ምን ማለት እንደሆነ ስናይ ደግሞ ልክ እንደ x y axis I and Q axis አድርገን ቢቶችን ሪፕሬዘንት አድርገን ሪከቨሪ ፖሲብል እንዲሆን የምናስችልበት ነው። the I axis is horizontal axis, Q axis is vertical. Together I and Q values determine amplitude and phase of transmitted signal ማለት ነው። ሪሲቨር ሳይድ ላይ እሱን እናየዋለን። ሶ አሁን ትራንስሚተሩ እና ሪሲቨሩ እንዴት ኮሙኒኬት ማድረግ እንደሚችሉ እኔ ትራንስሚተሩ ሳይድ ለምሳሌ ይሄንን ባይነሪ ዳታ ትራንስሚት ማድረግ ፈለግን እንበል። አናሎግ ሲግናሉ ወደ ዲጂታል ከተቀየረ በኋላ ይሄን ባይነሪ ፎርም ከያዘ በኋላ ትራንስሚት ማድረግ የምንችለው እንዴት እንደሆነ ስቴፑን እኔ በዛው ኮንስቴሌሽን ዲያግራሙ ግልጽ እንዲሆንልን ማለት ነው። መጀመሪያ የቢት እንውሰድ። ይሄንን ትራንስሚት ማድረግ ፈለግን እንበል። ዘን ትራንስሚተሩ ሳይድ ግሩፕ ይደረጋል። የቢት በቢቱ መሰረት ይሄን ማፒንግ ግሩፕ ከሰራን በኋላ 1 0 ከሆነ ላይክ እንደዚህ፣ 0 0 ከሆነ ሎው ይሆናል፣ 1 ሲሆን ሃይ ይሆናል። እንደዛ አይነት በቢቶቹ መሰረት ዌቭ ፎርም ክሬት ተደርጎ ትራንስሚት ይደረጋል ማለት ነው። ሪሲቨሩ ሳይድ ላይ በሴም ካሪየር ሲግናል ጀነሬት ይደረግና ሚክስ ተደርጎ ሪሲፕቲቭ ዌቭ ፎርሙ ኤክስትራክት መደረግ ይችላል ማለት ነው። ኤክስትራክት የሚደረገው እዚህ ጋር መሀል ላይ እንዳየነው ማፒንጉን እየሰራ በማፒንጉ መሰረት አይ ኤንድ ኪው ፕሌን ላይ 1 1 ላይ ከመጣ 0 0 ቢቱ ብሎ ቢቱን አንደርስታንድ ያደርጋል ማለት ነው። -1 ከመጣ ደግሞ 1 1 እንደሆነ ቢቱን አንደርስታንድ ያደርጋል ማለት ነው። ኮንስቴሌሽን ማለት ይሄ ነው። ማፒንግ ኦፍ ትራንስሚትድ ሲግናል ማለት ነው ፎር ቪዥዋል አንደርስታንዲንግ። ቪዥዋሊ ይሄንን አንደርስታንድ ካደረግን በኋላ ይሄንን ፎርም ኮድ ማድረግ እንችላለን ማለት ነው። ዋንስ ማቴማቲካል ሪፕሬዘንቴሽን ወይም ግራፊካሊ ማፒንጉን ካወጣን በኋላ ኮድ ማድረግ ይቻላል ማለት ነው። ይሄንን ባይነሪ ዳታ ግን መጀመሪያ ከትራንስሚተር ሳይድ እና ከሪሲቨር ሳይድ this -1 ማለት ምን ቢት እንደሆነ 1 1 ማለት እንደሆነ በፕሮግራም ነው ኮድ የሚደረገው መጀመሪያ። ሶ ኪ ፖይንቶቹን ስናይ each point one symbol one signal state ነው። one symbol carries 2 bits for quadrature phase shift keying ከሆነ ለዚህኛው ኤግዛምፕል ላየነው ሞጁሌሽን ቴክኒክ ከሆነ one symbol carry 2 bit ያደርጋል ማለት ነው። እንደ ሞጁሌሽን ታይፖቹ number of bitu ቫሪ ያደርጋል። ትራንስሚተር send one symbol at a time during one symbol period ማለት ነው። አንድ ሲምቦል ነው at a time የሚልከው። ትራንስሚተሩ አንድ ሲምቦል at a time ይልካል። different symbols different I and Q value ይኖራቸዋል። constellation is a mapping of all possible signals ማለት ነው at the receiver side። ይሄንን ይመስላል። ጥያቄ ወይም ኮሜንት ካላችሁ አስቀምጡልኝ። ዲሞጁሌሽን የምንለው የኛውንም ስቴፕ ነው ማለት ነው። ሪሲቨሩ ሳይድ ኦሪጂናል ሲግናሉን ሪከቨር የምናደርግበት ስቴፕ ነው ማለት ነው ዲሞጁሌሽን።
receive the signal ዌቭ ፎርሙን ሪሲቭ ያደርጋል። estimate INDQ ቫልዩያቸውን estimate ያደርጋል በትራንስሚት በተደረገው ኮድ መሰረት ማለት ነው። መጀመሪያ ፕሮግራም በተደረገው መሰረት -1 +1 ምን ማለት እንደሆኑ መጀመሪያ ፕሮግራም ይደረግለታል። በዛ ኮድ መሰረት ሪከቨሪ ያደርጋል ማለት ነው ዌቭ ፎርሙ። ይሄ ማፒንግ ዲያግራሙ ነው። ጀስት ይሄ ኤግዛምፕሉ ነው። በየሞጁሌሽን ቴክኒኩ ኳድሬቸብል ፌዝ ሽፍቲንግ ከሆነ ባይነሪ ቢት ፌዝ ሽፍቲንግ፣ ኳድሬቸብል ፌዝ ሽፍቲንግ፣ 8 ቢት ፌዝ ሽፍቲንግ እንደ ሞጁሌሽን ስቲሞቹ ቴክኒኮቹ ነምበር ኦፍ ቢት እና ትራንስሚት ማድረግ የምንችለው ካፓሲቲው ይለያያል ማለት ነው። በቀጣይ መልቲፕሌክሲንግ ኤንድ መልቲፕሌክሲንግ በዝርዝር እናያለን ማለት ነው። ቪዲዮ እንዳያልፋችሁ ቻናሉን ሰብስክራይብ አድርጉ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቴንክ ዩ